ሰነፍ አይደለህም፣ ነገር ግን ግልጽ የሆነ አቅጣጫ የለህም። ብዙ ነገር ታስባለህ፣ ግን ቀጣይነት ያለው ስራ የለም። አገልግሎትም እንደዛው። አንድ ነገር ላሳስብ እወዳለሁ፣ ሁላችሁም ሰነፍ አይደላችሁም፣ ግን ግልጽ የሆነ አቅጣጫ የላችሁም። ብዙ ነገር በአንድ ለማድረግ ታስባላችሁ፣ ግን ቀጣይነት ያለው ነገር የለም። ዛሬ አንድ ነገር እንድታስታውሱ እፈልጋለሁ። ለራሳችሁ ሰነፍ እንዳልሆናችሁ፣ ጀምራችሁ መጨረስ እንደምትችሉ መጀመሪያ ላይ ራሳችሁን አሳምኑ። ደካማ እንዳልሆናችሁ፣ ሰነፍ እንዳልሆናችሁ፣ የሆነ ነገር ከዜሮ ተነስታችሁ የሆነ ደረጃ መድረስ እንዳለባችሁ ለራሳችሁ ተናገሩ። ከዛ በኋላ ሰነፍ አይደላችሁ፣ ጀምራችሁ መጨረስ ትችላላችሁ። በትንሽ እርምጃ ጀምሩ። አንድ ሰው ሰነፍ ያልሆነና ለውጥ የሚፈልግ ሰው ትልቅ ደረጃ ለመድረስ ሶስት ነገሮችን ለራሱ ሰነፍ አለመሆኑን ለማወቅ ማድረግ ያለባቸው ነገሮች አሉ። ሰነፍ የሚያደርጉ ወይም ደግሞ ሰነፍ ነን ብለን እንድናስብ የሚያደርጉ 3 ነገሮች አሉ። እሱን ዛሬ እነግራችኋለሁ። አንደኛ ምንድነው? ሁሉም ነገር ብዙ ነገር የተወሳሰበ ነገር ኮምፕሊኬትድ የሆኑ ነገሮችን ማሰብ። የሆነ ነገር ቢዝነስ ማልሆኑ በቢዝነስ አለበትን መግባት ማሰብ። የሆነ ሰዓት ላይ በቃ ሰው እንደዚህ መቀጠል ህይወት ላይ እንደዚህ የሆነ ነገሮችን በቃ የሆነ አቅጣጫ ያለው ነገር ሁሉም ነገር ማድረግ ማሰብ ብቻ በማሰብ ብቻ ጊዜ ማሳለፍ። እሱ በጣም ህይወታችሁን በትክክለኛ መንገድ ሰነፍ እንዳልሆናችሁ ለራሳችሁ እንዳትናገሩ የሚያደርገው ነገር ምንድን ነው? የተወሳሰቡ ነገሮችን ማሰብ፣ ቢዝነስ ማሰብ፣ መቀጠር ማሰብ፣ መስራት ማሰብ፣ ማከም ማሰብ፣ ሁሉም ቦታ ላይ መግባት። እሱን ከዛሬ ጀምራችሁ አቁሙ። አስቡት፣ ለዩት። ሁለተኛ ይህ ሶሻል ሚዲያ በተለይ ሶሻል ሚዲያ ጊዜያችሁን ትኩረታችሁን እንድታጡ ያደርጋል። ለምሳሌ ቲክቶክ ስክሮል ታደርጋለህ፣ ታሳልፍ፣ በቲክቶክ ታሳልፍ፣ ከዛ ቴሌግራም ትገባለህ፣ ትወጣለህ፣ ኢንስታግራም እንደዛው፣ ፌስቡክ እንደዛው፣ ዩቲዩብ። አያችሁ፣ ይህ ምንድነው? ትኩረታችሁን እንድታጡ የሚያደርገው አንድ ሶሻል ሚዲያ ነው። ከ24 ሰዓት 6 ሰዓት ነው ሶሻል ሚዲያ የምትጠቀሙት? የራሳችሁን ጠይቁ። ከእድሜያችሁ በአንድ ቀን ለምሳሌ 2 ሰዓት ከተጠቀማችሁ በሳምንት 6 ሰዓት ነው የምትጠቀሙት? 14 ሰዓት። እናንተ የኖራችሁ 60 ዓመት ከሆነ ወይም 100 ዓመት ከሆነ በ100 ዓመት አባዙት። ምን ያክል ሰዓት ምን ያክል እድሜያችሁ በሶሻል ሚዲያ እያሳልፋችሁ እንደሆነ ራሳችሁን ቼክ አድርጉ። ይህ ሶሻል ሚዲያ ደግሞ ይሄ የደስታ ሆርሞን ነው የሚያመነጭ። ደስታ የሚሰጣችሁ ይመስላል፣ ግን ምንም ደስታ እየሰጣችሁ አይደለም። እሱ ማየት አለባችሁ። ሶስተኛና ዋነኛው ምንድን ነው? ግልጽ የሆነ አቅጣጫ አስቀምጡበት። ግልጽ የሆነ አቅጣጫ አስቀምጡበት። ግልጽ የሆነ አቅጣጫ ከሌለ ምንም የትም አትደርሱ። ስለዚህ ግልጽ የሆነ አቅጣጫ አስቀምጡበት። ከዛ እነዚህ 3 ነገሮችን ካደረጋችሁ ያስባችሁበትን ትደርሳላችሁ፣ ያቀዳችሁበትን ትደርሳላችሁ፣ አላማችሁን አቺቭ ታደርጋላችሁ።